ሴቶች በእርግዝና ሰዓት ከሚሰማችሁ ደስ ከማይሉ ስሜቶች መካከል አንዱ ደስተኛ ያለመሆን ስሜት፣ የድባቴ ስሜት ወይም ድብርት የምንለው ከፍተኛ ጭንቀት መሰማት፣ እነዚህ ምልክቶች ሊኖሩ ይችላሉ። ያ ሁሉም ሴቶች ላይ ባይከሰቱም ወይም ደግሞ ሁሉም እርግዝና ላይ ባይከሰትም እንደዚህ አይነት ነገሮችን ኤክስፒሪየንስ ልታደርጉ ትችላላችሁ። ለምሳሌ አንዳንድ ሰዎች መጀመሪያ እርግዝናችሁ ላይ ምንም ነገር ሳታዩ፣ ሁለተኛው ላይ ምንም ሳታዩ በቀጣይ እርግዝና ላይ ወይም በአራተኛው እርግዝና ላይ ወይም ደግሞ በአምስተኛውም ሊሆን ይችላል እንደ አይነት ነገር ሊከሰት ይችላል። ወይ ደግሞ የመጀመሪያ እርግዝና ላይ እንደዚህ አይነት ስሜት ተሰምቷችሁ ቀጣይ እርግዝና ላይ ደግሞ ምንም ችግር ላይ ይሰማችሁ ይችላል። በመሰረቱ ሁሉም እርግዝና ተመሳሳይ እንዳልሆነ ማወቅ አለባችሁ። ለምሳሌ መጀመሪያ ላይ ያረገዛችሁት የእርግዝና ኮንዲሽን እና ከዛ ሁለተኛ ላይ ስታረግዙ የሚሰማችሁ ስሜትና ሁኔታ ተመሳሳይ እንዳልሆነ ማወቅ አለባችሁ። እንኳን የአንድ ሰው እርግዝና ከሌላ ሰው እርግዝና ጋር መመሳሰል ይቅርና ማለት ነው። ስለዚህ ያው ሆርሞናል ቼንጅ አለ በእርግዝና ሰዓት ሚኖር ማለት ነው። ያ ማለት በውስጣችሁ ያለው ወይ አእምሯችሁ የሚያመርተው ሆርሞን የምንለው ያ ሆርሞን ለውጥ ስለሚያመጣ ከዛ የተነሳ ብዙ ኮንትሮል ማታረጓቸውን ችግሮች ወይም ደግሞ ስሜቶች ኤክስፒሪየንስ እንድታረጓቸው ሊያደርግ ይችላል። ከዛ መካከል ደግሞ ድባቴና የድብርት ስሜት፣ የጭንቀትና ትካዜ ስሜት ሊሆን ይችላል። እንግዲህ እንደዚህ አይነት ስሜት በሚሰማችሁ ሰዓት አንደኛ ልታረጉ ከሚችሏቸው ነገሮች መካከል ለብቻችሁ ጊዜ ማሳለፍ፣ በጣም መደበት፣ እንቅልፍ ማብዛት ወይም እንቅልፍ ማጣትም ሊሆን ይችላል። ምንም ሳይፈጠር ማልቀስ፣ በቀሪ ብሎ በጣም ማልቀስ ሊሆን ይችላል። እንደዚህ አይነት ስሜት ሊሰማችሁ ይችላል። ይሄ የሚሆነው እንዳልኳችሁ ከሆርሞን ለውጥ የተነሳ ስለሆነ ልትነጫነጩ ትችላላችሁ፣ ልትናደዱ ትችላላችሁ፣ ምንም ችግር ሳይኖር ልታለቅሱ ትችላላችሁ። ስሜታችሁ ሊለዋወጥ ይችላል። አሁን ደስተኛው ናችሁ፣ ወዲያው ደግሞ ድባቴ ውስጥ ልትገቡ ትችላላችሁ። ይሄን ነገር በሚሰማችሁ ሰዓት ራሳችሁን መውቀስ የለባችሁ። ምን ሆኜ ነው እንዴት እንደዚህ ሊሰማኝ ቻለ ብላችሁ መጨነቅ የለባችሁ። ለምን ካላችሁ በተጨነቃችሁ ቁጥር ደግሞ ራሳችሁ ላይና ልጃችሁ ላይ የሚመጣ ችግር እንዲከፋና መጥፎ እንዲሆን ስለምታደርጉ ማለት ነው። ስለዚህ እንደዚህ አይነት ስሜት እንዳለ በመጀመሪያ ማመን ነው ያለባችሁ። ሁሉም ሰው ኤክስፒሪየንስ ባያደርገው፣ ነገር ግን በእርግዝና መካከል አንዳንዴ እንደዚህ አይነት ስሜት ሊሰማችሁ እንደሚችል ካወቃችሁ ችግር እንዳልሆነና ከሆርሞናል ቼንጅ ወይም ደግሞ ከሆርሞን ለውጥ የተነሳ የመጣ ነገር እንደሆነ ስታውቁ ያኔ ለዛ ነገር መጨነቅ ታቆማላችሁ። እንደሚያልፍ ማወቅ አለባችሁ። ደግሞ ያልፋልም። እሺ። ከዛ ውጪ እርግዝና በኋላ ደግሞ አንድ ሴት ከወለደች በኋላም የሚሰማት የድባቴ ስሜት ሊኖር ይችላል፣ ወይም የድብርት ስሜት። ያን እንግዲህ በሶስት ልንከፍለው እንችላለን። ከዚህ በፊትም ነግሬያችሁ ሊሆን ይችላል። አንደኛው ፖስትፓርተም ብሉዝ የምንለው ሲሆን ያም ደግሞ ቀለል ያለ አንድ ሴት ከወለደች በኋላ ሊሰማት የሚችል የድባቴና የድብርት ስሜት ሊሆን ይችላል። ይሄ ነገር ወዲያው በትንሽ ሳምንታቶች ውስጥ ሊጠፋ ይችላል። ከመጣ በኋላ ያን ያህል ችግርም ሊያመጣ ይችላል። ስለዚህ ይሄ ስሜት ሲሰማችሁ ደግሞ ራሳችሁ ላይ መጥፎ ነገር ማድረግ የለባችሁም። ጭንቀቱ ደግሞ እየተባባሰ እንዲመጣ ትሪገር ማድረግ የለባችሁም። እንግዲህ ይሄ ነገር ሲሰማት ድባቴ ወይም ድብርቱ እየጨመረ እንዲመጣ ራሷን ማጨናነቅ እንደሌለባትም ማወቅ አለባችሁ። እንደ ሀገራችን ደስ የሚለው አንድ ሴት ከወለደች በኋላ ራስ ጥሪ ተብሎ ለመመረቅም ተብሎ ሰው በጣም ስለሚመጣ አብሯትም ወይ እህቶቿ ወይ ቤተሰቦቿ ተሰብስበው ስለሚኖሩ በዛን ሰዓት እንደ አይነት ድብርት እንዳይሰማት ሊያደርግ ይችላል። ምናልባት ሊሰማት የሚችለው ነገር ምንድነው? ሰውነቷን አቋም አይታ ከወለደች በኋላ ያላትን ትልቅ ቁመናዋን ሰውነቷን ካየች በኋላ ባሌ አይወደኝም ይሁን ደብሬው ይሁን የሚል አይነት ስሜት ውስጥ ደግሞ ልትገባ ስለሚችል ይሄንም ነገር በጣም ጥንቃቄ እንደሚያስፈልገው ማወቅ አለባችሁ። በዚህ አጋጣሚ ባሎች ሚስቶቻችሁን እወድሻለሁ፣ ቆንጆ ነሽ እኮ አሁንም እኔ እስካሁን ድረስ ቴክ ኬር አደርግሻለሁ ዩ አር ማይን እያላችሁ መናገር አለባችሁ። ቴክ ኬር ማድረግ አለባችሁ። ለምን? ከአንደበት የሚወጣውም ቃል እነሱ ላይ በጣም ኢፌክት ስላለው በዚህ አይነት ሰዓት ከጎናቸው መሆን አለባችሁ እንጂ አንቺ ምን ሆነሽ ነው እኔ እንዴት እንደዚህ ታስቢያለሽ ምናምን ማለትም የለባችሁም። እንደዚህ አይነት ስሜት ሲሰማቸው እናንተ ቴክ ኬር ማድረግ አለባችሁ ማለት ነው። በሁለተኛ ደረጃ የሚቀመጠው ፖስትፓርተም ዲፕሬሽን የሚባል አለ። ያ ማለት አንድ ሴት ከወለደች በኋላ የሚመጣ ዲፕሬሽን ሲሆን ይሄ ከብሉዙ መጀመሪያ ካልኳችሁ ከመጀመሪያው ከፋ ያለ ወይም ደግሞ ከፍ ያለ ሲሆን የሚያመጣውም ችግር ከመጀመሪያው በለጥ ያለ ነው የሚሆነው ማለት ነው። ስለዚህ ይሄኛው አይነት ድባቴ ደግሞ ከመጀመሪያው ለብዙ ጊዜ የሚቆይ ሆኖ ምናልባትም ሕክምና ሊያስፈልገው የሚችል አይነት ዲፕሬሽን ሊሆን ስለሚችል ይሄ ችግር ሲኖርባችሁ ምን ልታዩ ትችላላችሁ? ለምሳሌ ራሳችሁ ላይ መጥፎ ስሜት መሰማት፣ ራሳችሁ ላይ መጥፎ ነገር ለመወሰን መነሳሳት፣ ልጃችሁ ላይ መጥፎ ነገር ለመወሰን መነሳሳት እንዲያደርጋችሁ ሊያደርሳችሁ ይችላል እና በዛን ሰዓት ደግሞ መጥፎ ነገር ሊሆን ስለሚችል ምናልባት እንደዚህ አይነት ስሜት የሚሰማችሁ ሰዎችም ካላችሁ ወይ ሊሰማችሁ ከቻለ ይሄ ነገር የመጣው ከወሊድ በኋላ በሚመጡ ሆርሞን ለውጥና ምናልባትም ካለው ሲቹዌሽን አንጻር ሊሆን ስለሚችል ይህንን ነገር ለመቅረፍ ጤና ተቋም መሄድ አለባችሁ ማለት ነው። በሶስተኛ ደረጃ የምናስቀምጠው ደግሞ ፖስትፓርተም ሳይኮሲስ ምንለው አለ። ይሄኛው ደግሞ ከፍተኛውና ብዙ ችግር ሊያመጣ የሚችለው የመጨረሻው ችግር ነው። ያ ማለት ራሷን እንድታጠፋ ሊያረጋት ይችላል። ልጇንም ኢቭን እንድታጠፋ ሊያረጋት ይችላል። ልጇ ላይም ራሷ ላይ መጥፎ ነገር እንድትወስድ ሊያረጋት ይችላል። አእምሯ በጣም ከድባቴ የተነሳ መቆጣጠር እስካችል ድምጽ ሳሰማ ድምጽ የሰማች እስኪመስላት መጥፎ ነገር ኤክስፒሪየንስ ልታደርግ ይችላለች። ስለዚህ ይሄ ስሜት የሚሰማት ሴት ምናልባትም ሆስፒታል ውስጥ ገብታ ተኝታ እንድትታከም ሊደረጉሉ ይችላል። መድኃኒትም እንዲሰጣት ስነ ልቦና ሕክምናም እንዲደረግላት ሊያስፈልግ ስለሚችል ይሄ ስሜት ከባድ ስለሆነ እንደዚህ አይነት ስሜት ሲሰማችሁ ደግሞ ወዲያው ወደ ጤና ተቋም መሄድ አለባችሁ። ለዛ ነው ባሎች ወይም ደግሞ በአካባቢ ያላችሁ ሰዎች ሴቶች ከወለዱ በኋላ ምን አይነት ስሜት ውስጥ እንዳሉ ማወቅ አለባችሁ፣ አንደርስታንድ ማድረግ አለባችሁ። ለምን እነሱ በዛን ሰዓት ተነስተው ጤና ተቋም መሄድን ስለማያስቡ እናንተ እንድታግዟቸውና ወደ መስመሩ እንድታስገቧቸው ማለት ነው። ስለዚህ እንደዚህ አይነት መረጃና የመሳሰሉ መረጃዎች ለእናንተ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ፎሎ ማድረጋችሁንም እንዳትረሱ፣ የደወል ምልክቷንም መንካታችሁን እንዳትረሱ። መጠየቅ የምትፈልጉት ጥያቄና እንድሰራላችሁ የምትፈልጉት የቪዲዮ አይነት ካለ ደግሞ ኮሜንት ሴክሽን ላይ ማሳወቅ ትችላላችሁ ማለት ነው። ፔስ